ሌላው ደግሞ ኦፍኮርስ ዲጂታል ሰርቪሶች አሉ ኢትዮጵያ ውስጥ የሚሰጡት። ሞስት ኦፍ ደም አክቹዋሊ ፎከስ የሚያደርጉት የኪውአር ኮድ ሜኑ ላይ ብቻ ነው። ኦፍኮርስ አንዳንድ ፕሮብሌሞችን ሶልቭ ያደርጋል በት ኢትስ ኖት ሪል ኢንጌጂንግ የሆነ ብዙ ሰዎች የሚሳተፉበት አይደለም። ፕላስ ደግሞ ሀቭ ሎት ኦፍ ኦፕሽን ማለት ነው ለሬስቶራንቶችም ለከስተመሮችም ማለት የዲጂታል ሜኑ ሰርቪስ ከዛ በላይ መሆን አለበት ብዬ አስባለሁ። እሱን እንዴት አድ እንደምናደርግበት ቫሊዩ እናያለን ማለት ነው። ሌላኛው ፕሮብለም አንድ ምግብ መብላት ፈልጋችሁ ለምሳሌ ያ ምግብ ኦፍኮርስ በጣም ብዙ ሬስቶራንቶች ውስጥ ይኖራል፣ ግን ያንን ስፔሲፊክ ምግብ የት ነው በተሻለ ፕራይስ በተሻለ ኳሊቲ ማግኘት የሚችለው የሚለውን ማወቅ ይኖርብኛል ማለት ነው። ለሱ ደግሞ ኢቭን እስካሁን ያሉ ዲጂታል ፕላትፎርሞች ያንን ሶልቭ አያደርጉትም ቢኮዝ ስቲል ዩ ሃቭ ቱ ጎ ስሩ ላይክ አ ሎት ኦፍ ሜኑስ ማለት ነው። ሜኑ እኮ ይሄንን ሁላ ሶልቭ ማድረግ አለበት ብዬ ነው የማስበው።